ኢትዮጵያ ሀገራችን በአንድ በኩል በእድልና በድል በሌላ በኩል ደግሞ በእንቅፋትና በተግዳሮት መካከል በመጓዝ ላይ ትገኛለች። ተፈጥሮ የሰጣት ጸጋ፣ የህዝቦቿ ታታሪነትና ጀግንነት፣ በማደግ ላይ ያለው ኢኮኖሚዋ፣ በመጽናት ላይ ያለው ህብረ ብሔራዊ አንድነቷ እነዚህ እድሎቿና ድሎቿ ናቸው። በሌላ በኩል ደግሞ በየዘመናቱ የገጠማት ጦርነት፣ በየጊዜው ባለንበት ቀጠና የሚከሰቱ ቀውሶች፣ የውጭ ባዳዎችና የውስጥ ባንዳዎች ሴራ፣ ድርቅና ቸነፈር፣ ድህነትና ኋላ ቀርነት የምትጋፈጣቸው እየተገፈጠቻቸው የቆየቻቸው ተግዳሮቶችና የምናልፋቸው የምናሸንፋቸው እንቅፋቶች ናቸው። ሀገራችን ኢትዮጵያ የምትገኝበት ቀጠና የእርስ በርስ ጦርነት፣ ግጭት፣ ህገወጥ የጦር መሳሪያና የሰው ዝውውር የመሳሰሉ ድንበር ተሻጋሪ የጸጥታና ደህንነት ስጋቶች በስፋት የሚስተዋሉበት መሆኑ የሚታወቅ ነው። በአሁኑ ወቅትም የሱዳን የእርስ በርስ ጦርነትና የሶማሌ አለመረጋጋት ተጠቃሽ ፈተናዎች ሆነው ቀጥለዋል። የባህር ላይ ውንብድና፣ አልሸባብ የሽብር ቡድን ድንበር ተሻግሮ በኢትዮጵያ ህዋሱን ለመዘርጋት የሚያደርገው ጥረት፣ በጎረቤት ሀገሮች ጉዳይ ጣልቃ ለመግባት ያለው የውጭ ፍላጎት፣ በአካባቢው የጸና ሀገረ መንግስት ያለመገንባት ፈተና ወዘተ የቀጠናው የደህንነት ስጋቶች መሆናቸው አልቀረም። ቀጠናው የእስያ የአፍሪካና የአውሮፓ መገናኛ ነው። ለመካከለኛው ምስራቅ ቅርብ ነው። እነዚህ አጋጣሚዎች ብዙ በጎ በረከቶችንና አያሌ ፈተናዎችን አጣምረው ይዘው መጥተዋል። ለመካከለኛው ምስራቅ ባለን ቀረቤታ የእምነት፣ የባህል፣ የቴክኖሎጂና የሀብት ተጠቃሚዎች ሆነናል። በሌላ በኩል ደግሞ የሰሞኑ የመካከለኛው ምስራቅ ጦርነት የፈጠረው ቀውስ ለጂኦፖለቲክሱ የደቀነው ፈተና ቀጣይነት የዚሁ ቀረቤታ ውጤት ነው። ጦርነቱ በኢትዮጵያም ሆነ በቀጠናው የኃይልና ሌሎች አቅርቦቶች ላይ አሉታዊ ጫና አሳድሯል። ይህ በድህነትና ኋላ ቀርነት እንዲሁም ግጭት ለሚታመሰው አህጉራችን አፍሪካ ተጨማሪ የእድገትና የብልጽግና እንቅፋት መሆኑ አይቀርም። በእነዚህ ቀጠናዊና ዓለም አቀፋዊ የደህንነት አውዶች ውስጥ ኢትዮጵያ በውስጥና በውጭ አካላት የሚቀነባበሩ ሴራዎች ሰላምና ጸጥታዋን ሲፈትኑ ቆይተዋል። ይህን ተቋቁማ በአህጉሩ ፋና ወጊና ትምህርት ሰጪ የሚጨበጥ ለውጥ እያሳየች ነው። ሀገር በማጽናትና በመገንባት ሂደት እጅግ አስደናቂ ውጤቶችን እያስመዘገበች ትገኛለች። ባለፉት ተከታታይ ዓመታት የኢትዮጵያ ጸጥታ፣ የመረጃና ደህንነት ተቋማት የሪፎርም ስራዎች አጠናክራለች። እነዚህ ተቋማት ችግርን ወደ እድል በመለወጥ ሀገራዊ የለውጥ ጉዞ ስኬታማ እንዲሆን በማድረግ በኩል የላቀ ሚና መጫወታቸውን መመስከር ይቻላል። በተለያዩ አካባቢዎች የሚያጋጥሙ የጸጥታና ደህንነት ፈተናዎችን በመሻገር ታላላቅ ስኬቶችና ድሎች እንዲመዘገቡ ተቋማቱ መስዋዕትነት በመክፈል ጭምር ተልዕኳቸውን በቁርጠኝነት መፈጸማቸው ከህዝብ ዓይንና ጆሮ የተደበቀ አይደለም። የጸጥታና ደህንነት ተቋማት በሰው ኃይል፣ በቴክኖሎጂ፣ በአሰራርና አደረጃጀት እየዘመኑና ቅንጅታዊ የግዳጅና የተልዕኮ ስምሪት መርህን በመከተል ከመቼውም ጊዜ በላይ ኃላፊነታቸውን እየተወጡ ይገኛሉ። በየጊዜው የሚደቀኑ የተለያዩ ሀገራዊ፣ ቀጠናዊና ዓለም አቀፋዊ ስጋቶችን ለመቀልበስ የሚያስችሉ እድሎችንም አስመዝግበዋል። ተቋማቱ በሀገሪቱ ዘላቂ ሰላም፣ ጸጥታና ደህንነትን ከማረጋገጥና ኢኮኖሚያዊ እድገትን እንዲመዘገብ ከማገዝ ባሻገር ትልልቅ ፕሮጀክቶች ከዳር እንዲደርሱ እንዲሁም አዳዲስ የወደፊት ትልሞችንም እንድናስቀምጥ ላበረከቱት አስተዋጽኦ በኢፌዴሪ መንግስትና በራሴ ስም ምስጋና ለማቅረብ እፈልጋለሁ። የጸጥታና ደህንነት ተቋማት ስምሪት እንዲሁም መንግስት የወሰዳቸው ፖለቲካዊ እርምጃዎች ባለፉት ዓመታት ከነበርንበት የግጭት አዙሪት ወጥተን ብዙ ርቀት እንድንሄድ አስችለውናል። በኦሮሚያ ክልል የነበረው የጸጥታ ችግር በሰላም ለመፍታት ተደጋጋሚ ጥረቶች መደረጋቸው ከፍተኛ ለውጥ አምጥቷል። እንዲሁም በአማራ ክልል የቀረበውን የሰላም አማራጭ ተቀብለው ወደ ትክክለኛ መንገድ የሚመለሱ ወገኖች ቁጥር በከፍተኛ ደረጃ እያደገ መምጣቱ ለክልሉና ሀገራችን ሰላም መሻሻል የማይናቅ አስተዋጽኦ ያደረገና እንደ ትልቅ ድል የሚቆጠር ነው። አሁን ላይ ማህበረሰቡ የሰላምን የጎላ ፋይዳ በማስቀደሙ እንዲሁም በክልሎቹ ባሉ ችግር ፈጣሪዎች ማንነት ላይ ያለው ግንዛቤ እያደገ በመምጣቱ ምክንያት የሰላምና ጸጥታ ችግሮች በተወሰኑ አካባቢዎች ላይ ብቻ ገባ ወጣ የማለት ሁኔታ እየታየ ይገኛል።
የእነዚህን አካባቢዎች ችግር ቀርፈን አንጻራዊ ሰላም በመላው ሀገራችን እስኪሰፍን ድረስ በፌዴራልና የክልል መንግስታት የጋራ ርብርባችን ተጠናክሮ የሚቀጥል ይሆናል። ክቡራትና ክቡራን፣ ጉዟችን ተጀመረ እንጂ አልተቋጨም። የምንታገለው ከትናንት ዕዳዎች፣ ከዛሬ ፈተናዎችና ከነገ እንቅፋቶች ጋር ነው። ሀገራችንን ጊዜና ወቅት እየጠበቀ የሚያንቀው የችግር አዙሪት ለመጨረሻ ጊዜ በእኛ ትውልድ መሰበር ይገባዋል። ሀገራችን ኢትዮጵያ ነባር ዕዳዎችን ሽራ ብሔራዊ ጥቅሞቿን ለማስከበር የምታደርጋቸው እንቅስቃሴዎች ወደ ላቀ ምዕራፍ እየተሸጋገሩ ይገኛሉ። የኢትዮጵያን ፈተናዎች ለማለፍ በዓላማው የጸና አመራር፣ ወገንተኝነቱ ለሕገ መንግስቱና ለሕዝቡ የሆነ የጸጥታና ደህንነት ኃይል እና በሀገሩ ጉዳይ የማይደራደር ሕዝብ ያስፈልገናል። ዓላማና ጽናት ለአመራር ወሳኞች ናቸው። የጠላትን ሴራና ግላዊ ጥቅምን ማለፍ የሚቻለው በዓላማ ቁርጠኝነት ብቻ ነው። ታላላቅ ምኞቶቻችንን ማሳካት የሚቻለው በጋራ ዓላማ፣ በጋራ ርብርብና ቁርጠኝነት ብቻ ከተንቀሳቀስን ነው። የዛሬን ፈተና በነገ ስኬት መቀየር የሚቻለውም በዓላማ ቁርጠኝነት ብቻ ነው። የጸጥታና ደህንነት ኃይሎቻችን ሁለመናቸውን ለሀገርና ለሕገ መንግስቱ የሰጡ ሊሆኑ ይገባል። አካባቢና ዘር የማይጎትታቸው፣ ጊዜያዊ ጥቅምና ክብር የማያታልላቸው፣ ዘወትር ለድል ብቻ የተዘጋጁ መሆን የሚችሉት ሀገርና ሕገ መንግስትን ብቻ እያሰቡ ለመስዋዕትነት ከተዘጋጁ ብቻ ነው። ሕዝባችን የቆየና ማንም የማይሽረው ልማድ አለው። በሀገሩ ጉዳይ አይደራደርም። የባዳና የባንዳ ፈተና ያለፈ ለዛሬ የደረሰው በዚህ የጸና ዘመን የማይሽረውና የማይናወጥ አቋሙ ነው። የእሳት ልጅ አምድ ሆኖ ተወልዶ በየአቅጣጫው ሀገሩን እንዲሸጥ ያለመታከት ቢወተውተውም ቢያደማውም ቢያቆስለውም መስዋዕትነት ቢያስከፍለውም እምቢ ብሎ እስካሁን ቆይቷል። ይህንን አቋሙን ከድህነትና ኋላ ቀርነት ለመውጣት ብሎም ጠንካራ ሀገረ መንግስት ለማጽናት እየዋለው ይገኛል። በቀጣይነት በጎ ተግባሩን አጠናክሮ እንዲቀጥል ልናስተባብረው ይገባናል። ክቡራትና ክቡራን፣ 7ኛውን ሀገራዊ ምርጫ ከዚህ አንጻር ነው የምንመለከተው። ምርጫው በአንድም ሆነ በሌላ መንገድ እንዳይካሄድ የሚፈልጉ አካላት አሉ። መኖራቸው አያስገርመንም። ትናንትም ስለነበሩ እንደሚኖሩ አውቀን ተዘጋጅተን እየሰራን ነውና ምርጫው ዲሞክራሲን የምናጸናበት፣ ሀገረ መንግስቱን በጽኑ መሰረት ላይ የምንገነባበት ወሳኝ ምዕራፋችን ነው። በዚህ ጉዞ ውስጥ በሰላማዊ መንገድ ለመወዳደር የገቡ ሁሉ በኢትዮጵያ የእድገት ጉዞ የሚያምኑ ናቸውና ግማሽ መንገድ ሄደን እንደግፋቸዋለን። ስለዚህ በሁሉም መስክ ድጋፋችን አይለያቸውም። በሌላ በኩል ደግሞ ባልበላውም ጭሬ ያፈሰዋለሁ ብለው የሚያምኑ አካላትም አሉ። የእነዚህ ዓላማ በምርጫው ተፎካክሮ ማሸነፍ አይደለም፣ ምርጫውን ማሰናከልና ህጋዊ መንግስት ማሳጣት ነው። ለሀገራችን ለኢትዮጵያ ስንል እነዚህን እንከላከላለን። በምርጫው ውስጥ በሰላማዊ መንገድ የሚሳተፉትን ሁሉ በማክበርና በመደገፍ የምርጫ ሂደቱን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ህዝብን ያሳተፈና ደህንነቱ የተረጋገጠ በማድረግ በኩል የጸጥታና ደህንነት ተቋማት ኃላፊነታቸውን እንዲወጡ በዚህ አጋጣሚ ጥሪዬን አቀርባለሁ። የኢትዮጵያን ህልውና ለማረጋገጥ መስዋዕትነት ለከፈሉ ውድ የጸጥታና የመረጃና ደህንነት አካላት እንዲሁም መላው የመንግስት የገዢው ፓርቲ አባላትና አመራሮች እንዲሁም መላው ህዝባችን ያለኝን አክብሮት በዚህ አጋጣሚ መግለጽ እወዳለሁ። አመሰግናለሁ።